በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኢትዮጵያ የሰው ዘር መገኛ ናት። የዓለም ሕዝብ ሁሉ ወደ ኢትዮጵያ እየመጣ መኖር ይችላል። አሁን የካም ነገድና የሼም ነገድ ወደ ኢትዮጵያ መጥተዋል። አሁን የቀረው የያፌት ነገድ ነው። ኢትዮጵያ የሰው ዘር መገኛ ናት። አንዱ ብሔር ውጣልኝ፣ አንተ ውጣልኝ የሚባል ነገር የለም። ኢትዮጵያ የካም ነገድ ናት፣ ኢትዮጵያ የሼም ነገድ ናት የሚባል ነገር የለም። ለምን? ሁሉም ሰው የተፈጠረው ከኢትዮጵያ ነው። ኢትዮጵያ የሰው ዘር መገኛ ናት። ስለዚህ አሁን ወደ ኢትዮጵያ ኖህና ካም ወደ ጎንደር መጥተዋል። የኖህ ዋና ከተማ ጎንደር ነው። ጎንደር የዓለማችን የመጀመሪያዋ ከተማ ናት። ለምን? በኖህ ዘመን የፍል ውሃ ከወረደ በኋላ ዓለም ከጠፋ በኋላ ኖህ እንግዲህ ጎንደር ላይ የዓለማችን የመጀመሪያዋን ከተማ መስርቷል እና ጎንደር የዓለማችን የመጀመሪያ ከተማ ናት። እንግዲህ ኖህ እና ካም ወደ ጎንደር መጥተዋል። የሴም ነገድ ደግሞ ታቦተ ጽዮንን ማርያምን ይዘው መጥተዋል። የኦሪትን ሕግ ይዘው 10ቱ ትእዛዛትን ይዘው ሕገ መንግስትን በወርቅ ጽፈው መንግስት መስርተው ሃይማኖት ሊያስተምሩ የሴም ነገድ ከመካከለኛው ምስራቅ ከእስራኤል ወደ ኢትዮጵያ መጥተዋል። አሁን ኢትዮጵያ የሰው ዘር መገኛ ናት። የካም ነገድም የሴም ነገድም ወደ ኢትዮጵያ መጥተዋል። አሁን መምጣት የሚገባቸው የያፌት ነገዶች ናቸው። እነዚህ ምዕራባውያን ወደ ኢትዮጵያ መምጣት አለባቸው። ኢትዮጵያ እንግዲህ የዓለም ሕዝብ መኖሪያ ናት። የዓለም ሕዝብ ሀገር ናት። ሁሉም የዓለም ሕዝብ ኢትዮጵያዊ ነኝ ማለት አለበት። ለምን? ኢትዮጵያ የሰው ዘር መገኛ ስለሆነች የዓለም ሕዝብ ሁሉ ወደ ኢትዮጵያ መኖር ይችላል። ወደ ኢትዮጵያ መጥቶ መኖር ይችላለኝ። ኢትዮጵያ ሀገሬ ናት ማለት ይችላል። እና እንደዛ ነው። እኔ ለምሳሌ በመንግስቴ በአጠቃላይ የኔን ህገ መንግስት የሚያከብር ሁሉ ወደ ኢትዮጵያ መጥቶ መኖር ይችላል። የኢትዮጵያዊነት ዜግነት በነፃ ይሰጠዋል። ዋናው የኔን ህገ መንግስት ማክበር ነው። የዓለም ህዝብ ሁሉ በቃ ወደ ኢትዮጵያ እየመጣ መኖር ይችላል። ኢትዮጵያ ሀገሩ ናት። የኢትዮጵያን ዜግነት በቀላሉ በቀበሌ መታወቂያ ያገኛል። እና እንደዛ ነው። ኢትዮጵያ የዓለም ህዝብ መኖሪያ ናት። እና አንዱ ብሔር ውጣልኝ የሚባል ነገር የለም። ትግሬ ከየመን መጣ፣ ኦሮሞ ማዳጋስካር መጣ፣ አማራ ከዚህ መጣ የሚባል ነገር የለም። ለሁሉም ሰው ለሁሉም ህዝብ ኢትዮጵያ ሀገሩ ናት። እና የከሌ ብሔር ውጣልኝ አይባልም። የከሌ ብሔር ትናንት መጣ አይባልም። የሚባለው የኢትዮጵያን ህገ መንግስት አክብሮ መኖር ነው። አያችሁ፣ እንደዛ ነው። የሰው ልጅ ሁሉ አንድ ነው። በቋንቋም፣ በሃይማኖትም፣ በባህልም፣ በሀገርም፣ በመንግስትም፣ በሃይማኖትም፣ በብሔር ቢለያይም አንድ የአዳምና የዋለ የሰው ልጅ ነው፣ የሰው ዘር ነው። ልዩነቱን በመነጋገር መፍታት አለበት። በአጠቃላይ እንግዲህ ዓለም ላይ ያለው ትግል የሃይማኖት ትግል ነውና የሰው ልጅም የተፈጠረው በሃይማኖት አሰራር ነው። እንግዲህ እኔ ፖለቲካ ከየት እንዳመጣችሁት እኔ አላውቅም። ፖለቲካ እንዴት እንደመጣ እኔ ሚስጥሩ ገብቶኛል። በእርግጥ እናንተ ፖለቲካ እንዴት እንደመጣ አላወቃችሁም። ፖለቲካ ትላላችሁ። ፖለቲካ ግን እርኩስ መንፈስ ነው፣ የሰይጣን እርኩስ መንፈስ ነው እና በፖለቲካ መነጋገር ማለት ሃይምሮ አያጸዳም። ፖለቲካ እናንግስ ማለት ጠላታችሁን ማንገስ ነው። ፖለቲካ ከፊት አድርገህ ምራን ማለት ገደል ክተተን አስበላን አሳርደን ማለት ነው። ፖለቲካ አይደለም በማህበራችን፣ በዜጎቻችን፣ በትውልዱ፣ በሀገራችን፣ በመንግስታችን፣ በትምህርት ቤታችን ላይ የሚንግሰው ሃይማኖት ነው። የሰው ልጅ የተፈጠረው በሃይማኖት አሰራር ነው። ስለዚህ ሃይማኖትን ነው የምናነግስ። እንዲያውም ለመንግስትነት መወዳደር የሚገባቸው የፖለቲካ ፓርቲዎች ብቻ ሳይሆኑ የብሔሮች ልዩነት ሳይሆን ለመንግስትነት መወዳደር ያለባቸው ሃይማኖተኞች ናቸው። ሃይማኖት ነው የሚነግሰው። ሃይማኖተኞች ለመንግስትነት ይወዳደራሉ። ሃይማኖት ይነግሳል ማለት ነው። በአጠቃላይ እንግዲህ ለወደፊቱ እኔ በጣም ለዓለም አዲስ ነገር ነው ይዤ የመጣሁት። ዓለም ላይ የሃይማኖት ውድድር ይደረጋል። የእግር ኳስ ጨዋታ፣ የእንግሊዝ ፕሪሚየር ሊግ፣ የጀርመን ቡንደስሊጋ፣ የስፔን ላሊጋ፣ እንግዲህ የፈረንሳይ እንግዲህ ፒኤስጂ የሚባል ብዙ ክለቦች አሉ። የጣሊያን ሴሪያ የሚባል አለ። የቱርኩ
አለ፣ የፖርቹጋል አለ። እንግዲህ ብዙ አለ ዓለም ላይ የእግር ኳስ ጨዋታ ብቻ አይደለም። ከዚህ በኋላ የሃይማኖት ውድድርም ይደረጋል እና እስካሁን ሲወዳደር የነበረው የምዕራባውያን ሳይንስ ብቻ ነው። አሁን የፖለቲካ ውድድር ነው ሲደረግ የነበረው እና ይሄ ሁሉ ስህተት ነው። ከዚህ በኋላ የኢትዮጵያ መንፈሳዊ እውቀትም እንግዲህ ወደ መሀል ገብቶ ይወዳደራል ማለት ነው። እንግዲህ ዓለም ላይ ያለው ትግል የሃይማኖት ትግል ነው። እስካሁን ወርቁ አልተነገረም። እኔ ንጉሥ ሳልሳይ ቴዎድሮስ ወርቁ ልንገራችሁ። ዓለም ላይ ያለው ትግል የሃይማኖት ትግል ነው። አያችሁ፣ አሁን ምዕራባውያን ፖለቲካ ይላሉ። ፖለቲካ ደግሞ እርኩስ መንፈስ ነው። እርኩስ መንፈስ በዓለም ላይ ይስፋፋ ማለታቸው ነው። አያችሁ፣ አሁን ምዕራባውያን በእርኩስ መንፈስ በኩል እየተስፋፉ ነው። እኛ ምስራቃውያን ደግሞ በመንፈስ ቅዱስ በኩል መስፋፋት አለብን። በተቀደሰ ስነ ምግባር መስፋፋት አለብን። ምዕራባውያን በርኩስ መንፈስ እየተስፋፉ ነው። ወንዱ ብልቱን እንግዲህ እያስቆረጠ ሴት እየሆነ ሴቷ ብልቷን እያስነሳች ወንድ እየሆነች ነው። እናት ልጇን አባት ሴት ልጅ ማግባት አለበት እያሉ ነው። በገበያ በትምህርት ቤት በሁሉም ቦታ ሴክስ መፈቀድ አለበት እያሉ ነው። እና ምዕራባውያን በርኩስ መንፈስ እየተስፋፉ ነው። ስለዚህ እኛ ምስራቃውያን ደግሞ በመንፈስ ቅዱስ በተቀደሰ ስነ ምግባር መስፋፋት አለብን። ይሄ ነው በቃ። ዓለም ላይ ያለው ትግል የሃይማኖት ነው። ምንም አይዋሽም፣ አይጠራጠርም። አሁን የአሜሪካው ፕሬዚዳንት ባለፈው አንድ መግለጫ ወጥተዋል። የአሜሪካ መከላከያ ሰራዊት ጾታቸውን ያስቀየሩ 30 ሺህ የአሜሪካ መከላከያ ሰራዊት ውስጥ አሉና እነሱ የመከላከያ ሰራዊት ግዳጃቸውን አይፈጽሙም፣ ከአሜሪካ መከላከያ ሰራዊት መባረር አለባቸው ብለው መግለጫ ወጥተዋል። የአሜሪካው ፕሬዚዳንት ትራምፕ እና ምንድነው እንግዲህ ይታያችሁ እንግዲህ ምን ያህል አለ ምዕራባውያን በረከሰ ስነ ምግባር እየተስፋፉ እንደሆነ እያያችሁ ነው። እና በአጠቃላይ አሁን የአማራ ታጋዮችም የኢትዮጵያ ታጋዮች ምን ይላሉ መሰላችሁ? በፖለቲካ ብቻ ነው እየተነጋገሩ ያሉት። ይሄ ደግሞ በአስተሳሰብ መውረድ ነው። ጠላታቸው ማንገስ ነው። ጠላታችን ከፊት ሆና ምራን ገደል አግባን ማለት ነው። ልንገራችሁ፣ እኔ በጣም የሚገርመኝ እኔ ሃይማኖት ይዤ ነው የመጣው። ሃይማኖተኛ ነኝ። ሃይማኖት ይዤ ነው የመጣው። ፖለቲካ ይዤ አልመጣሁም። ፖለቲከኛም አይደለሁም። እኔ ሃይማኖትና ፖለቲካን ጥንቅቅ አድርጌ ለይቼ የማውቅ የዓለም ሕዝብ መሪ ነኝ እና ብዙ የአማራ ታጋዮች አሁን በኦንላይን ገብቼ እዚህ በቲክቶክ በማህበራዊ ሚዲያ ገብቼ ሀሳቤን ለማሳተፍና ለመነጋገር ስገባ እኔ በሃይማኖት ነው የመጣው እና ውጣ 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 ይሉኛል። እነሱ ግን በፖለቲካ የሚናገሩ ፖለቲከኞች ናቸው። ይሄ ደግሞ ድብልቅልቅ ነው እና ድብልቅልቅ የሆነ እስላሙም ክርስቲያኑ ምናምን ብሎ በፖለቲካ አንድ ለመሆን ይሞክራል። ግን ይሄ አይቻልም። አንድ መሆን አይቻልም። ርኩስና ቅዱስ በአንድ ቤት አይኖርም። ርኩስና ቅዱስ በሰማይ ቤትም አብረው አይኖሩም። ገነትና ሲኦል ነው የሚኖሩት። አሁን ርኩስና ቅዱስ ምድር ላይም በአንድ ቤት አይኖሩም፣ በአንድ ሀገር አይኖሩም። ሀገራችንም መንግስታችንም ዓለም ላይ መከፋፈል አለበት። ቅዱሳን በምስራቅ በኩል ከዓለማችን በምስራቅ አቅጣጫ መቀመጥ አለባቸው። ርኩሳን ደግሞ ከዓለማችን በምዕራብ አቅጣጫ መቀመጥ አለባቸው። ዓለም ከሁለት ሊከፈል ይገባል እያልኩ ነው። እኔ ንጉሥ ሳልሳይ ቴዎድሮስ። እኔ የሚገርመኝ በጣም የአማራ ታጋዮች በጣም ነው የሚጠሉ። እኔ መንፈሳቸው እየፈራ መሰለኝ። እኔ ሃይማኖት ነው ይዤ የመጣሁት፣ በሃይማኖት ነው የምከራከረው። በአጠቃላይ እኔ በምሄድበት ገዳም በአጠቃላይ እነዚህ ብዙ ጸለይ ያለባቸው ሰዎች ይጠሉኛል እና የሚጮሁም አሉ፣ ሂድልና ሂድልና የሚሉም አሉ እና የኔን መንፈስ ብዙዎቹ አይወዱትም፣ ይፈሩታል። እና አሁን የአማራ ታጋይ ነን ብለው በፖለቲካ የሚነጋገሩ አሉ። እኔን ኪላ 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 ይሉኛል። ለምን? እኔ ሃይማኖት ነው መንፈስ ቅዱስ ነው ይዤ የመጣሁት፣ እውነት ነው ይዤ የመጣሁት እና እነሱ በጣም ያጥላሉኛል፣ ኪላ ኪለኛል፣ ከኦንላይን ያወርዱኛል እና ይሄ መንፈሳቸው እየፈራ መሰለኝ። እኔ አሁን ብዙዎቹ አሁን እኔ ይጠሉኛል፣ የአማራ ታጋይ ያገሉኛል። እኔ አሁን በጣም የሚጠላኝ የሚያገለኝ ብዙ ነው እና እንደዛ ነው። ብዙዎች ትጠሉኛላችሁ። እኔ ሃይማኖትና ሃይማኖተኞችን ለማስፋፋት ነው የመጣሁት። እኔ ራሴ ሃይማኖተኛ ነኝ። የምዕራባውያንን የኢሉሚናቲ የሰይጣኒዝምን ፖለቲካ እርኩስ መንፈስ ይዤ አልመጣሁም። እንደዚህ የረከሱ ህዝቦችንም አላስፋፋም። የተቀደሰ ህዝብ ነው የማስፋፋው እና እኔን የሚከተል ሁሉ ጽድቅ ነው። ለእኔ ሀሳብ የሚታገል ሁሉ፣ ሰማዕትነትን የሚቀበል ሁሉ ለእኔ ትግል ጽድቅ ነው። ከዚህ በኋላ እንደዛ ነው። የአማራ ልጅ
መታገል፣ ማሸነፍ፣ መንግስት ማስገበር ነው። ኢኮኖሚህን በዚህ በኩል ታስገብራለህ። ነፃነት ማለት ደግሞ ኢየሱስ ክርስቶስ ይምራል፣ በአይምሮ ላይ እግዚአብሔር ይንገስ ማለት ነው። ነፃነት ማለት ያው ፈጣሪያችን ይምራል፣ ፈጣሪያችን ማንገስ ነው ነፃነት ማለት እና የአማራ ልጅ ይሄ ነው። የአማራ ልጅ ታገል፣ አሸንፍ፣ ንገስ፣ እግዚአብሔርን አንግስ። አማራ ማለት የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ ነህ። በማህበርህ እግዚአብሔርን ታነግሳለህ እንጂ የምዕራባውያንን ሳይንስን አታነግስም። ሳይንስን አታስፋፋም። ሳይንስን ሰራተኛ ነው የምታደርገው እና የሳይንስ አማኞች ደግሞ የአንተ ሰራተኛና አገልጋይ ነው የሚሆኑትኝ። አንተ አማራ ነህ፣ እግዚአብሔርን ታነግሳለህ፣ ንጉስ ነህ፣ ሌላውን ዓለም ታስገብራለህ፣ እግዚአብሔርን ታስፋፋለህ፣ ሳይንስን ሰራተኛ ታደርገዋለህ። የኢትዮጵያ መንፈሳዊ እውቀት እግዚአብሔርን በ100% ታስፋፋለህ። ሰይጣኒዝሞች ደግሞ እንግዲህ ንጉሳቸውን ሰይጣንን ደግሞ ለማስፋፋት ይታገላሉ። አንተ ደግሞ አሸንፈ መገኘት ነው። እንደዛ ነው እንግዲህ። እኔ ብዙ ጊዜ እንግዲህ የምቆረቆረው ታጋዮች ከተሰዉ ነው የምቆረቆረው እንጂ ይሄ የተማረከ ህዝብ የተማረከ ህዝብ የማይታገል ንጹሐንን አለው። አሁን ብዙዎቹ ንጹሐንን እየሞቱ ነው፣ ንጹሐን እየተጠቁ ነው የሚባል ወሬ ይወራል። እኔ ግን ንጹሐን ማለት የታጠቀ የታገለ ያሸነፈ የነገሰ እሱ ነው ለእኔ ንጹሐን ማለት። የሚቆረቆረኝ እሱ ሲሞት ነው እንጂ ይሄ የማይታገል እኮ በሰይጣን ተማርኳል። እና ባይበደል ባይጎዳ ደስ ይለኛል። ሰው ነኝ፣ እንደ ሰውነት አስብለታለሁ። ሰው እንደመሆኔ መጠን አስብለታለሁ። ንስሐ ገብቶ እንዲሞት ከእግዚአብሔር ጋር እንዲታረቅ ነው እንጂ የምፈልገው ስላልታገለ ብቻ እንዲሞት አልፈልግም። ንስሐ ሳይገባ እንዲሞት አልፈልግም። እና ንስሐ ገብቶ ከእግዚአብሔር ጋር ታርቆ ታግሎ አሸንፎ ነግሶ እንዲያልፍ እፈልጋለሁ። ምድር ላይ ነገስነ ማለት ሰማይ ላይም ነገስነ ማለት ነው። አያችሁ፣ ምድር ላይ ካልታገልነ፣ ካላሸነፍነ፣ ካልነገስነ ግን ሰማይ ላይም ተሸናፊ ነው የምንሆነው። የአማራ ልጆች ቅድም 3 አይነት ኢትዮጵያዊ አለ፣ 3 አይነት አማራ አለ ብዬ ነበር። አንደኛው ኢትዮጵያዊ ከኢትዮጵያዊነቱ ከፍ ብሎ የተቀመጠ ቆርቦ የሚኖረው ኢትዮጵያዊ ነው ብያለሁ። ሁለተኛው ኢትዮጵያዊ ደግሞ ይሄ ቆርቦ ቁርባኑን አፍርሶ ለኢትዮጵያዊነቱ ደሙን የሚሰጥ የሚታገል አጥንቱን የሚከሰክሰው እና ኢትዮጵያዊነቱን ጠብቆ የሚኖረው ኢትዮጵያዊ ነው ብያለሁ። ሶስተኛው ኢትዮጵያዊ ደግሞ ኢትዮጵያ ውስጥ ተወልዶ ከኢትዮጵያዊነቱ የወረደ የአረብ ሀገርን እውቀት የሚቀበል የምዕራባውያንን ሳይንስ የሚቀበል ሳይንስን የተቀበለው ሁሉ የሰይጣን አማኝ ነው። ሳይንስን የተማረ ሁሉ የሰይጣን አማኝ የሰይጣን ተከታይ ነው። ሳይንስ የሰይጣን የበኩር ልጅ ስለሆነ ማለት ነው። 3 አይነት አማራም እንዳለ ነግራቸዋለሁ። ከአማራነት ከፍሎ የተቀመጠ ቆርቦ የሚኖረው አማራ፣ ይሄ ከአማራነት ከፍሎ የተቀመጠ አንደኛ አማራ ነው። ሁለተኛ አማራ የሚባለው ደግሞ ቁርባኑን ያፈረሰው ለኢትዮጵያ ደሙን የሚሰጠው ኩታ ለብሶ ጠጅ ጠጥቶ ከዘሮውን ይዞ የሚገባው ይሄ ሁለተኛው አማራ ነው። ሶስተኛው አማራ ደግሞ ከአማራነት ወርዶ እስልምናን፣ ጴንጤነትን፣ ካቶሊክነትን የተቀበለ ሳይንስን የተቀበለ ፖለቲካ ሳይንስን የተቀበለ እሱ ራሱ 3ኛ አማራ ነው። ፖለቲካ ሳይንስን የተቀበለ 3ኛ አማራ ነው። 3ኛ ኢትዮጵያዊ ነው። አማራ ማለት ኢትዮጵያ ነው። ኢትዮጵያ ማለት አማራ ነው። አማራነትን ያልተቀበለ ኢትዮጵያ ውስጥ የተወለደው ምን ሊባል ነው ካላችሁኝ፣ እሱ ኢትዮጵያ ውስጥ ተወልዶ ያደገ ኢትዮጵያዊ ነው፣ ግን ከኢትዮጵያዊነቱ የወረደ ነው። እንደዛ ነው የምላችሁ። እንግዲህ በጣም ሚስጥር አለው። እኔ አጠቃላይ የዓለም ዝመሬ ንጉሥ ሳልሳይ ቴዎድሮስ ነው። እግዚአብሔር ብዙ ነገር ይዤ ነው የመጣሁት። ብዙ ነገር ይዤ ነው የመጣሁት። በአጠቃላይ እንግዲህ የኢትዮጵያ ሊቃውንትና ምሁራን አናግሩኝ ብያለሁ፣ እንነጋገር ብያለሁ። የኢትዮጵያ ጸሎት ወደ እግዚአብሔር መንግስት የሚደርሰው በእኔ በኩል ነው። እግዚአብሔር እኔን ልኮላችኋል፣ እኔን ስሙ፣ እግዚአብሔር ይሰማችኋል። እግዚአብሔር የትውልዱ ሃይምሮ መጽዳት አለበት መቀደስ አለበት ብሎኛል። ስለዚህ እግዚአብሔር ምሕረት የሚሰጠን እንግዲህ የትውልዱ ሃይምሮ ሲጸዳ ነው። የትውልዱን ሃይምሮ የሚያጸደው ደግሞ የኢትዮጵያ መንፈሳዊ እውቀትን በመማር ነው እና እንደዛ ነው። የትውልዱን ሃይምሮ ልናጸደው ይገባል። የትውልዱን ሃይምሮ ደግሞ የሚያጸደው የኢትዮጵያ መንፈሳዊ እውቀት ነው እንጂ የምዕራባውያን ሳይንስ ደግሞ የትውልድ ሃይምሮ ያቆሽሻል። እንደዛ ነው እንግዲህ እኛ ክርስቲያኖች መሪያችን
እረኛችን መምረጥ ካቆምን እንግዲህ 50 ዓመት ሞልቶናል። አሁን ክርስቲያኖች መሪ የላቸውም። አሜሪካ የዓለም ሕዝብ ወደ ሲኦል ትመራለች። አብይ አህመድ ደግሞ የምዕራባውያን የአሜሪካ ተባባሪ ነው። አብይ አህመድ ህዝቡን የሚመራው አሁን በሳይንስ ነው። ሳይንስ ደግሞ ሃይምሮ ያቆሻል ብያችኋለሁ። ትውልድን ከእግዚአብሔር ጋር ያጣላል። እግዚአብሔር የለም እያለ ስለሚያስተምር ሰውና እግዚአብሔር ነው የሚያጣላው እና ምዕራባውያን የዓለም ሕዝብ ወደ ሲኦል ሲመሩ እንግዲህ አብይ አህመድም የምዕራባውያን ተባባሪ ሆኖ የኢትዮጵያን ሕዝብ ወደ ሲኦል እየመራ ነው። እኛ ክርስቲያኖች ደግሞ ወደ ሲኦል መመራት ባህሪያችን አይደለም፣ ቆርበናልና እንግዲህ ወደ ሲኦል እየተመራን አይደለም። ግን እረኛ ያስፈልገናል፣ መሪ ያስፈልገናል። ክርስቲያኖች ከአፄ ኃይለሥላሴ በኋላ አሁን መሪ የላቸውም። ስለዚህ አሁን መሪያችን እንምረጥ። የኢትዮጵያ ቤተ ክህነት ንስሐ ግቡ፣ የክርስቲያኖችን መሪ ምረጡላቸው። እንደ ሳሙኤል ቀብታችሁ አንግሳችሁ ለህዝበ ክርስቲያኑ አስተዋውቁት። እንግዲህ የክርስቲያኖች መሪ የሚመረጠው በሊቃውንት ጉባኤ ነው ብያችኋለሁ። በሊቃውንት ጉባኤ ተመርጦ እንግዲህ ይቀባል፣ ይነግሳል። ፓትርያርኩ እንግዲህ ከህዝበ ክርስቲያኑ ጋር ያስተዋውቁታል። የአሕዛብ መሪ ግን የሚመረጠው በህዝብ ምርጫ ነው። ሺሻ በሚስቡት፣ በዘማውያን፣ በቁማርተኞች፣ በነብሰ ገዳዮች ተመርጦ ነው ቤተ መንግስት የሚገባውና ያ በአመፀኞች የተመረጠ መሪ አመፀኛ ነው። ከእግዚአብሔር ጋርም አይነጋገርም፣ የተቀደሰ ህዝብም አያስፋፋም። እና የአሕዛብ መሪ የሚመረጠው በማጭበርበር ነው፣ በጦር መሳሪያ ነው፣ በሀብት ብዛት ነው፣ በቲፎዞ ነው፣ በጉልበት ነው፣ በወገን ነው ተመርጦ እንግዲህ የሚነግሰው እና ያን ደግሞ እግዚአብሔር አልመረጠውም። እናንተ ግን እግዚአብሔር የመረጠ ይመስላችኋል። አይደለም፣ ሚስጥር አለው። እኔ የዓለም ሕዝብ መሪ ንጉሥ ሳልሳይ ቴዎድሮስ ነገርኳችሁ እኮ። የክርስቲያኖች መሪ የሚመረጠው በሊቃውንት ጉባኤ ነው። ቤተክርስቲያን ይቀባል፣ ይነግሳል፣ ክርስቲያኖችን ወደ ገነት ይመራል። ያ የክርስቲያኖች መሪ ደግሞ የዓለምን ሕዝብ እንዲከተሉት እድል ይሰጣል። የዓለም ሕዝብ መከተል መብቱ ነው። ያንን የክርስቲያን መሪ አይከለክለውም። ያ የክርስቲያኖች መሪ የዓለም ሕዝብ እንከተል ቢሉት ደስ ይለዋል። ወደ ፍቅር ነው፣ ወደ ድህነት ነው፣ ወደ ነፃነት ነው፣ ወደ እግዚአብሔር መንግስት ነው የሚመራው እና ሰው ሲከተለው ደስ ይለዋል፣ አይከፋውም። ተመለሱ አይልም። ተመለሱ የሚለው ወደ ሲኦል ሲሄዱ ነው እንጂ ወደ ገነት ሲሄዱ አትከተሉኝ ተመለሱ አይልም። ያ የክርስቲያኖች መሪ ሲጀመር ያ የክርስቲያኖች መሪ የሚመረጠው ቅዱስ ነው፣ ከእግዚአብሔር ጋር የተነጋገረ ነው፣ ሰብአዊነት አለው፣ ለሰው ልጅ ፍቅር ክብር አለው፣ የሰው ልጅን ክብርነቱን ታላቅ ክብር እንዳለው ያውቃልና የዓለም ሕዝብ ወደ ገነት ልከተለ ቢለው ደስ ይለዋል። እንዲሁም የዓለም ሕዝብ ወደ ገነት ተከተሉኝ እያለ ይቀሰቅሳል፣ ያስተምራል። አያችሁ፣ ያ የክርስቲያኖች መሪ ወደ ሲኦል ሲጓዙ ነው እንጂ ተመለሱ የሚል ወደ ገነት የሚከተሉትን ያበራታል፣ ይቀድሳል፣ ያስተምራል፣ ያለውን ተካፍሎ ይበላል፣ ያጽናናል። እንደዛ ነው የክርስቲያኖች መሪ። የዓለም ሕዝብ ወደ ገነት ለመምራት እድሉን ይሰጣል። የዓለም ሕዝብ ወደ ገነት ተከተሉ እያለ ይቀሰቅሳል፣ ያስተምራል። ወደ ሲኦል የሚሄዱትን ደግሞ ተመለሱ፣ ገደል አትግቡ፣ ወደ እሳቱ አትጓዙ ይላል እና እንደዛ ነው። ዓለም ላይ በቃ ሚስጥሩ መለየት አለበት። አሁን በአጠቃላይ በጣም ብዙ ሚስጥር አለ። የእግዚአብሔር ሕዝቦች አሉ፣ የሰይጣን ሕዝቦች አሉ። የሰይጣን እንግዲህ የሰማይ መላእክት ከሰው ልጆች ጋር ስለተዋለዱ በመጽሐፍ ቅዱስ ላይ መጽሐፈ ሄኖክ ላይ ተነግሯል። የሰማይ መላእክት ከሰው ልጅ ጋር ተዋልደዋል። የሰይጣን ሕዝብ ተገንብቷል። በቀጣዩ ቪዲዮ እንገናኛለን። እንዳይበዛብኝ ብዬ ነው።